ይሄንን በኋላ ታረጋግላታለሽ Bugün tekrar yaşansa አላስበው ne kadar değişir işte bu sorun ያዥው አልኩሽ maalesef sabit kalıyor. Şehrin içinden geçen yeni ቴሌቪዥኑን አጥፊ ያዥውና እንሂድ nedeni 20 yıl önce yapılan yanlış bir CNN söyledi. Şu anda yol faaliyeti yapılıyor. አምሮብሻል ተዋክ ምን ሆንክ ምንም አመሰግናለሁ አትምጣ ብዬ ነበር ግን እዚህ ስለመጣ በጣም ደስ ብሎኛል ናፍቀኛል አባዬ እኔም ልጄ በጣም ከርኩ በኋላ ምን አዲስ ነገር አለ የተለመደው ምንም አዲስ ነገር የለም ኮዚ ቴክኖግሎ ሲማይ ካናይን እንደ ባለቤት ልትወስዳት ቃል ትገባለህ በቃ ህብረት እዚህ ጋር ይበቃል ዞር በልልኝ ኮዚ አይሆንም አልኩኝ እኮ የራሳችሁ ጉዳይ ነው እንደውም ተነስታችሁ ሂዱ በቃ ኮዚ ቴክኖግሎ ሲማይ ካናይን እንደ ባለቤት ልትወስዳት ቃል ትገባለህ ኮዚ ቴክኖግሎ ሲማይ ካናይን እንደ ባለቤት ልትወስዳት ቃል ትገባለህ አዎ ኬምሪ እንዴት ነች እትዬ ጉልተንስ ደህና ናቸው እንዲያውም ኬምሪ መቼ እንደምትመጪ እየጠየቀችኝ ነበር እንዲያውም የምሰጣ ስጦታ አለኝ በዛውም ይጃያታለሁ
አንቺ ያደረግሽኝ ጠላቴም ለፈራት እንኳን አልጨከነብኝም። አፈቅርሃለሁ። እንቀመጥ። ወየኔ ቆንጆ እንዴት ነሽ የኔ ቆንጆ? መቼ ተመለስሽ? ወደ 10 ሰዓት አካባቢ ቀጥታ ልብሴን እንደቀየርኩ ነው ስጦታችሁ ልሰጣችሁ የመጣሁት። ዝም ብለሽ ተቸገርሽ እኮ። አያስፈልግም ነበር ዘይነብ። ተባረኪ ልጄ፣ በጣም ነው ማመሰግነው። ግቢ ወደ ውስጥ እንግባ። እሺ። ኬምሬት ነች? ኬምሬ የለችም። መርሲን ነች። ታዲያ እሷ እዛ ምን ትሰራለች? የኩዚ ሰርግ ላይ ነች። እማ ተነሺ። ተወኝ እባክህ። ተነሺ። እንዴት አድርጋችሁ እንዳሳመናችሁት አልገባኝም። ከበጎች ጋር ከመኖር ከእባቦች ጋር መርመስመስ ይሻላል አለ። አሁንማ አሰረችው። እቺ ማትረባ ነገሬው ሰልችቶኛል። ተናግሬያለሁ። እቺ ልጅ ቤተሰቡን ነው የምትበታትነው። ምን አለች በሉ። ምንም ደስ አላለችኝም። ልጁ ላይ እንደ ኮሶ ጥብቅ ብላበታለች እኮ። ጎኒ እባክህ ፈጠን በል፣ ትዕግስቴ እያለቀ። እሺ አልኩ። ፈጥነን ከዚህ ቤት እንውጣ። እሺ አልኩሽ እኮማ። የፈጣሪ ያለ እንደ ሕፃን ልጅ ዝም ብለህ ሽሽ ትለኛለህ እንዴ? እንውጣ እማ። ልቀቀኝ በቃ። መጣሁ። አሊ እስቲ ሀገራችን ሙዚቃ ክፈቱ በለልኝ። እሺ። መደነስ አሰኝቶኛል። በገዛ ሰርጌ መደነስ እፈልጋለሁ። ተወኝ እንጂ አሊ። እስቲ ዝም ብለህ ተቀመጥ፣ አትረብሽ። ቁጭ በል። እስቲ ቢያንስ እንደነስ። አያስፈልግም። ኩዚ እረፍ። የልጅቷ ቤተሰቦች በመሳሪያ አስፈራርተውት ይሆናል። ታውቂያለሽ፣ ሰዎች የገዛ ልጃቸውንም ከመግደል የማይመለሱ ናቸው። ኩዚ ምን ያድርግ ብለሽ ነው? በቃ እንደምንም ብሎ ለመገላገል ነው እሷን ያገባት። አለ አይደል? ለወጉ ያህል ብቻ ነው። ሰርግ የተደገሰው እነሱን ደስ እንዲላቸው ብለው ነው። ከቤተሰቦቿ ጋር ሌላ ጠብ ውስጥ ላለመግባት፣ ሰላም ለመፍጠር ነው። ጥሩ አድርጓል። መልካሙን ሊቅጠመው። መቼም እንዳትቀየሚ ዘይነብዬ፣ የገዛሽውን ስጦታ ለኩዚ ሰጠሁት። ኬምሪ አትስጪው እያለችኝ ነበር፣ ግን ምን ላድርግ አላስችላለኝ። በቃ የትኛውን ስጦታ ነው? የምን ስጦታ? ለኩዚ የገዛሽለትን ስጦታ ነው። ኧረ እኔ ለኩዚ ምንም አይነት ስጦታ አልገዛውለትም። ግን ኬምሪ ለኩዚ ምንድን ነው የሰጡት? የኔ ነገር አንቺ የገዛሽውን አልኩሽ ማለቴ። አዎ የሰጠኋት የአሊን ነው። አሁን አስታወስኩኝ። አሊ ነበር ያስቀመጠው። ከአንቺ ጋር ምንም አይገናኝም። ታዩ ባክሽ፣ እርሹ በቃ። ይልቅ የሚጠጣ ነገር ምን ላምጣልሽ? ቆይ ቆንጆ ማኪያቶ ልስራልሽ። ፎቶ እንነሳ።
እማ ወዳጅ ጠጋበይ ፎቶን እነሳ እንዴ ወይዘሮ ነዛከት አቶ መሐመድ ሰብሰብ በሉ እንጂ ቤተሰብ እኮ ነን አብረን ፎቶ እንነሳ አባ ሰውዬ ጥርሱ ና እንጂ ና ፎቶ እንነሳ ሰውየው እኛም እኮ በሷ አልጨ አንተ ደግሞ ማን ነህ እኔማ ወንድሙ ዞር በላውን ከፍቴ ዞር በል አባዬ በቃ ይበቃሃል በቃ ወይኔ ሰዎች ተባደብ ነው እዚህ መቀለጃ ያደረጉት እኮ ኩዚ ይበቃሃል ኩዚ ይበቃሃል ተይኝ እባክሽ በሰርጌ ጊዜ ካልጠጣው መቼ ልጠጣ ነው ሰርግና ሞት አንድ ነው ሲባል አልሰማሽም በመጨረሻ በዚህ ሁሉ ሰው ፊት ከመዋረድ ተገላገል አሪፍ ሰርግ ነበር እንደፈራሁት አይደለም ሙዛዛ አሁን ሰላም አገኘን ሁሉ ጊዜ ከመበጥበጥ ይሻላል ሰላም እንፈልጋለን ካልን አይቀር ፈርሃትንም ልኩን አስገብተን ብንገላገለው አይሻልም ነበር ራስቸው ለካ ጨርሰናል ጎኒ ጥሩ ነው የሰራው ደክሞኛል ገብቼ ልተኛ አንተም ብትተኛ ነው የሚሻለው ምግብ አዝዤ ነበር እሺ እኔ ልሂድና አልተኛ ጋሽ ሳሚ ደህና ደር ልጄ እንቅልፍሽ መጣ አዎ ደህና ደሩ ኩዚ እንዲያግዘኝ አዝናለሁ እጄ ሙሉ ነው እስቲ በሩን ክፈችልኝ ሰላም ወዴት ነው ወደ መጠጣለም እየሄድኩ ነው እሺ አብረን እንጠጣለን አብረን እንሰክራለን ነው እንዴ እኔ ዶዳጄ ስጪ እኔ ይዘዋለሁ ተው ምነው ሳዙን ይዤው ቢሆን ኖሮ እዚሁ እጫወት ነበር እኔ እንደምወድ ማንም አይወድህም ማለች
እስኪ አስቢው። ማን ሲማይ ጉኒ አንተ እስካሁን አልተኛህም እንዴ? ስንት ሰዓት ሙሉ ስፈልግ ኩዚ ምን ሆነ? ተነስ እባክህ ተነስ። ኩዚ አንተ ምን ሆነሃል? ሁኔታው ደስ አላለኝም። ገብቶ እንዲተኛ እየነገርኩት ነበር። ኩዚ መሬት ላይ አትተኛ። ተነስ በእናትህ ተነስ። ልደውልልህ ነበር። ምንድነው? ተነስ እዚህ አትተኛ። ክፍል ልውሰድህ። ኩዚ እየሰማኸኝ ነው? ተነስ ክፍል ገብተህ ብዙ ጠጣ ሄደ። አታስቸግረኝ። ተነስ በእናትህ። ብዙ ጠጥቷል። ኦሆ ለይቶለታል። ራሱን ያው ኩዚ ጉኒ እባክህ እስኪ አግዘኝ። ጨርቅ ሆኗል እኮ። እሺ ሙሽራው በደንብ ያዘው አለኝ። አልቻልኩትም። ማነው ሙሽራው? እናስገባው። አልቻልኩትም። ኧረ ብዙ ጥልቅ አይደለም። ቆይ ምንድነው የሚያስቃቸው? ሄዳችሁ እንጂ ቆይ ስማኝ ኩዚ፣ እንዴት ነው? ጥልቅ ነው? በጣም ደስ ይላል። እንዴት ነህ? እየተሻለ ነው? በቃ ውጣ። እሺ በቃ ውጣ። ና ያዘኝ። አይኔ ውስጥ ገባ መሰለኝ። አንድ ያዘኝ። ስልኬ ያበላሽው አንተ ብቻ። ሰላም ነው ወንድም ጉኒ? ና ወደዚህ ና። አረ ምን አይነት ሰው ነህ? አሊ እንካ ተቀበለኝ። ይበልጥብሃል እንዴ? ይበላሻ። እንካ እስቲ ኩዚ። አንተ አብዳል እንዴ? ቆይ ጋኒ ነው የምሰጥህ። ወይኔ ስልኩ ሰላም ደረሰኛል። መጣላችሁ። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። ተጥበሉ። ጥበቃዎቹ እየመጡ ነው። የራሳቸው ጉዳይ አይመለከተኝም። የራሳቸው ጉዳይ። ኑ እንደ ሰከረ ነው እስካሁን። ምንድን ነው የምትይው? ምን እያልሽ ነው? ተው ኩዚ ተው። የት እየሄደ ነው? ና ብሎ በቀኝ ነው። ና የጉኒ ክፍል ስልክ አይነሳም። እውነትን ነው ግን ወደ ሆቴሉ ተመልሰዋል አይደል? አዎ የኔም ቤት መጠጥ ቤቱ ጋር ከሆነ ሊያቸው እባክህ።
ሄዷል የኔ መቤት እሺ መልካም ጊዜ የኔ መቤት ቆይ አንዴ ለሰርጉ ስንት ክፍል ነው ያዙት አንዴ ላረጋግጥ እስካሁን 4 ክፍሎች ተይዘዋል ሙሽራውና ሙሽሪት አንድ ክፍል አቶ ሳሚና ሃንዳ ሌላ ክፍል እንደዛ ነው ልክ ነው አንድ ደግሞ የአሊ ሌላው ደግሞ የጉኒ አይደል ሁለቱም አንድ ክፍል ነው ያዙት የኔ መቤት ሌላኛውስ ክፍል እሺ ኬምሬ ክፍሉ ያለች ይመስላል እስኪ ላረጋግጥ የሷም ክፍል አይነሳም እሺ አመሰግናለሁ ምንም አይደል አይሰራም አዲስ እገዛልሃለሁ ቶ በቃ ቶ አይሰራም ምን እገዛልሃለሁ ቶ ኧረ እባክህ ምን ሆናል አትጨቃጨቁ በቃ እንዲህ እንደሆነን እንያዛለን ወንድና አትልፈስፈስ እንደዚህ እንደበሰበስኩ እንድታይ ስለማልፈልግ ነው አንተ ማጠባ ፈለግ ማንንም ሰው ሁኔታችንን ባያይ ጥሩ ምን የሚያሳፍር ነገር አለ ትንሽ በስብሰናል በቃ ምን አለበት ወጭ ነበር እንላቸዋለን አይደለም እንዴ ወንድም ጎኔ እኔ ይበርዶኛል ስማ ቁልፌ ከጎን ነበር የሷ ደግሞ ቦርሳ ውስጥ ነበር አሊ ደግሞ ውስጥ ከመግባቱ በፊት ጃኬት ውስጥ አድርጎት ነበር አንተ ብቻ ነህ ስልክህን እንደያዝክ ዘለ የገባው እኛ ለምን ትወቅሰናለህ አትውቀሰን ልጅ ጫማን አትርሳ ና ሊፍት ውስጥ ሽንቱን የሸና ሰው ያለ እኮ ነው የሚመስለው አበስብሰነዋል እኮ ተራመድ እንጂ ደክሞኛል ንግባ በጣም ይበርዳል እና በሌሊት ማን ዋና ውስጥ ግቢ ያለሽ ኬም የሆንክ እብድ ሽረፍ አታሹፍረፍ ጸጥ በሉ ሁሉንም ትቀሰቅሳላችሁ ይስሙ ዛሬ እኮ ማንም መተኛት የለበትም እንቅልፍ የለም ኩዚ ዛሬ አግብቶ ሰው አይተኛም እንዴት እንደተዝናናን ሰው ሁሉ ማወቅ አለበት ይገባል ደስታዬን ሁሉም ሊያዩ ይገባል ዝም በል አንተ አገባሁና ደስ ብሎኛል ለምን ዝም አትልም ያማል እንዴ ለምን ዝም እላለሁ እውነቴን እኮ ነው የተናገርኩት በፈጠራችሁ አትረብሹ እባካችሁ ስማ ጉኒ እንዴት ነው ላይ ጠጣ የሚችለው ህይወቱ ተበላሽቷል እኮ ነገሩን አታጋን ነው ሰውዬ እንደሱ አትበለኝ አባትየውና አጎትየው እንዳልመታቸው እንዴት ራሴ እንደተቆጣጠርኩ አውቀዋለሁ አንድ ነገር ባደርግ ኖሮ ማካበድ ምን እንደሆነ አሳይ ነበር ክፈተው እንጂ ወይ ጉዴ አልከፈታለኝ ስልኬን አበላሽ አደረጉን እኮ አንተ ስልኬን ትላለህ ቁልፉ አልሰራለኝ እኮ እሺ ደግሞ ሞክረው ወይ ስለመረደኝ ልሄድ ነው ደህና ደሩ ሂጂ አሁን ትንሽ ነው የበሰበሽው ልብስሽ እንዳይጨማደድ ደህና ደሩ ኬም ምን ልናደርግ ነው ቁልፉን ቢያለ ከአንተ ጋር ልምጣ ደግሞ ሞክረው እስኪ አይ አልከፍተውም ወይ ጣጣ
አይዞ አልጋን አልወስድብም ሶፋ ላይ ተኛለሁ በልበል ክፈተው የሚደረብ ልብስ አለ አይደል በጣም ይበርዳል ዛሬ አልጋ ይለቃለሁ በደንብ ተጎርተሃል ስለዚህ እንክብካቤ ሊደረግልህ ይገባል ኧረ ገብተን ተኛ ተከፈተ እንኳን ደህና መጣህ ሙሽራው የኔ ፍቅር የት ነህ? ሰርጉ እስካሁን አላለቀም መሰለኝ። ስላልደወልክልኝ በጣም ጨንቆኛል። ሁሉም ሰላም ነው? ስልክን ስትከፍተው ደውልልኝ። እጠብቅሃለሁ። እሺ፣ እወድሃለሁ። ናፍቀኸኛል። አሁን መከራከር አያስፈልግም። እንዴት ነበር? ምንም አይልም። ልጅቷስ ለካን እያገለገለችው ነው? የቷ ልጅ? ኬምሬ። እኔ የምለው እሷ ለካን ጸሐፊነት ትመጥናለች? ምን ያስቀዋል? እየቀለድኩ አይደለም። ስራውን በትክክል እንደማትሰራ አይቻለሁ። የሚተካት አዲስ ሰው ብንፈልግስ? ለምን? ኬምሬ ድጋሚ ልታስቸግርሽ የምትችል ይመስልሻል? ምናልባት ስለ ስራ ነው እያወራ ያለሁት፣ ስለ ሌላ ነገር አይደለም። ለስራሽ አስበሽ ነው? እውነቴን ነው ባሪስ። አብረን መስራት እስክንጀምር ድረስ ስለ ድርጅቱ አይመለከተኝም ነበር። አሁን ግን የኔም ነው ድርጅቱ። ድርጅቱን የሚጠቅመውና የሚጎዳውን ነገር ማወቅ ይኖርብኛል አይደለም እንዴ? የሚረብሸኝን ምንም ነገር አልፈልግም። ልክ ነሽ፣ ይገባኛል። ግን ኬምሬ የካን ጸሐፊ ነች። እኛ ልናባራት አንችልም። ልንልካትም አንችልም። እሱን ማወቅ አለብሽ። በጣም ደክሞኛል። ደህና ደሪ። ጥርሴ መንቀጥቀጥ ጀምሯል። ኩዚ ታውቃለህ፣ በጣም ርቦኛል። ሆቴል ውስጥ ምግብ ባገኝ ደስ ይለኛል። ኩዚ ተረጋጋ። ወይኔ ብርዱ። ጉኒ፣ እኔ የምልህ የገንዳ ውሃ ልብሴን አያበላሸውም አይደል? ሲደርቅ እንደውም ንጹህ ይሆናል። እሱ ብቻ ነው ያለኝ። ቢበላሽ ለአንተ ሰርግ ምን ለብሳለሁ ብዬ ነው። ተስፋ መቁረጥ አለብን። ሌላ ሱፍ የለኝም። ወይኔ እናቴ፣ ብርዱ ገደለኝ። ኩዚ፣ አመት ነው እንዴ? ኩዚ፣ በሩን ክፈተውና ፎጣ ስጠኝ። ጉኒ፣ ያንን ልውሰድ? እሱ ብቻ ነው የቀረው። ኧረ ቢያንስ ልውሰደው የቀሩትን ፎጣዎች። የቀሩትን ፎጣዎች እሱ ይጠቀምባቸው።
ምንድነው ማድረግ ያለብኝ? ጉኒ አልጋችን እንለቃለን። ግን ተርፍ ትራስ አለ እንዴ? ጉኒ እዚህ ጋር እንዳለ ሌላ ትፈልጋለህ? እንደዚህ ሆኜ እንደወጣ ነው የምትፈልገው? ምን ነው ዝም አልክ? እንዴት ነው እንደዚህ ሆኜ የምወጣው? ሂድና ካሜራን ጠይቃት ጉኒ። እሺ አመጣለሁ። እሺ እኔ እኮ እንግዳ መቀበያው ጋር መደወል ይችል ነበር፣ ግን ሁላችንም አንድ ክፍል እንደምናደር ማወቅ የለባቸውም ብዬ ነው። አረ ኩዚ ውጣ። ስማ ወንድም እዛው ተኛ መሰለኝ። ኬምሬ ምን ተፈጠረ? ትርፍ ፎጣለሽ? እኛ ክፍል 2 ብቻ ነው ያለን። ኩዚም አብሮን ስለሚያደር አይበቃንም። ቆይ ላምጣልህ። ትራስም እፈልጋለሁ። ትራስ እየወሰድኩ ነው። ጥሩ። ምን ነው? ምንም። እያፈጠጥክብኝ ነው። ምን ነው? ቅድም ዋናው ጋር ለረጅም ሰዓት ሳይሽ ነበር። ለምን? ብዙ ነገር ተቀያይሯል። በምን ምክንያት? ኬምሪ ጉኒ አሁን እመከናለሁ። እሱን ታውቂያለሽ? ኧረ በአካባቢሽ ባለው ሰው ሁሉ። ምክንያቱም ፍቅር ሲይዝሽ እንዴት እንደሆነ አውቃለሁ። ማንን ነው ያየሁት? እኔን። ምንም ያለ ትርቂኝ ብትፈልጊም ኧረ እባክህ አይንሽን ሳይ የሚሰማሽን ስሜት ማየት እችላለሁ። ብዙ ተራርቀናል። ትክክለኛው መንገድ ይሄ አይደል? ግራ ገብቶሃል ይመስለኛል። ስለታውከኝ ቆጭቶሃል አይደል ጉኒ? እሱን ነው የምትፈልጊው አይደል? ናፍቄሃለሁ። ታውቃለህ ጉኒ፣ ልትረሳኝ የማትችለው አብረን ስላልተኛን ነው። ይቅርታ እንዳደርግልህ ትፈልጋለህ? ቢያንስ ለዛሬ ሌሊት የሚሆን ብቻ። እንደዚህ አይነት ወንድ ነህ። ልፍስፍስና ደካማ ወንድ ነህ። እኔም እንዳንተ ልፍስፍስና ደካማ መሰልኩ? ምን ለማለት ነው? ክብርሽን ለማስመለስ እየሞከርሽ ነው? ባኑን ያደረካትን ልታደርገኝ እየሞከርክ ነው? የመጨረሻ ስድ ነህ። ምንም አላደረኩሽም። ስለምንድን ነው የምታወሪው? አንተም ማማለል በጣም ቀላል እንደሆነ አይቻለሁ። አታለሽኛል። ፈልገኸዋል። ግን ታውቃለህ፣ አቋም የሌለ ራስ ወዳድ ወንድ ነህ። ልታዋርጅኝ ፈልገሽ? በቀላሉ መሸወድ አልነበረብህም። በህይወቴ የማትጎዳው ሰው የለ። ከኔ ይልቅ ባኑ ለጥቅም ስትል መረጥካት። አሁን ከሷ የምትፈልገውን ካገኘ በኋላ
መመለስ ፈለክ? እናቴ ሁኔታውን በደንብ አውቀው ነበር፣ ግን እኔ አልሰማም ብዬ ነበር። ዛሬ ግን ግልጽ ሆኖልኛል። ቢሆንም ስለኔ ታስቢያለሽ። በእርግጠኝነት አሁንም ድረስ ትወጂኛለሽ። ምንም ነገር እንደማይሰማኝ ልንገርህ ጉኒ። እንኳን ፍቅር ጥላቻ የማይሰማኝም። ከህይወቴ ጭራሹን ወጥቻለሁ። ከነመፈጠርም ትዝ አትለኝም። እቺን ቀን እንዳትረሺ። አረሳትም። ኩዚን ፈልጌ ነበር የመጣሁት። ጨንቆኝ ነው። ምን ሆነሻል? ኩዚ ምንም አልሆንኩ። አለ ጓደኛዬ። አየጉኒ እየታጠበ እያለ ተኛ። ዋና ውስጥ አለመተኛቱም ተመስገን ነው። ሲማይ በሩን ክፈችው። ሶፋ ላይ መተኛት የለብም። አሪፍ ተመስገን። አልሞትኩም አለው። በሩ ተከፍቶልሃል። ሂድና ተኛ። እንካ